ሰላምና ፍቅር በያላችሁበት የተወደዳችሁ የሚዲያችን ቤተሰቦች ነው። ከአሁኑ ሰዓት ጀምሮ ለዛሬ ያዘጋጀንላችሁን መረጃዎች ይዘን ቀርበናል። ተከታተሉ ዘንድ በአክብሮት ጋብዘናችኋል። መከታተል ይመቻችሁ ዘንድ አንኳር ጉዳዮቹን በማስቀደም እንጀምራለን። ከፍተኛ ጄኔራሉ በምግብ ተመርዟል የሚለው ዜና በሰፊው ተሰራጭቷል። እንዴት የሚለውን ዝርዝር መረጃ ይዘናል። በትግራይ ሰማይ ዛሬም የጦርነት ደመና እያንዣበበ ይመስላል። በደቡብ ትግራይ ማለፍ ያስቀጣል የሚል መልእክትም ተላልፏል። ቀይ መስመር ስለተባለው መረጃ ይዘናል። በኢትዮጵያ እየሰጠ ያለው የምግብ እርዳታ በሰኔ ወር ሊቋረጥ እንደሚችል ተጠቁሟል። ኤርትራን ከምድር ገጽ እናጠፋታለን የሚል ይዘት ያለው የሀገሪቱ መከላከያ ሚኒስትር አይሻ መሐመድ ንግግር አድርገዋል። የዚህንም ንግግር ዝርዝር መረጃ ይዘናል። ፈርጣማው የአፍሪካ ምድር ተጽዕኖ ፈጣሪ የተባለው የዓለምን እጅ ጠምዞ ጀግና ተጽዕኖ ፈጣሪ ነህ ያስባለ ጎልማሳ ከምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ ተገኝቷል። እነዚህንና ሌሎችን መረጃዎች ዝርዝር ጉዳይ ይዘናል። ከኛ ጋር ስትቆዩ የምታዳምጡ ይሆናል። ወደ ዝርዝር ጉዳዮቻችን ቀጥታ ተሻገርን። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለዋል። በቀድሞው የመከላከያ ጄኔራል የነበሩት በመከላከያ የተሰጠኝ ኃላፊነትም የለም በማለት ነው መልስ የሰጡት። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጥሮታ የተሰናበቱት ጄኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጄኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ነበረ ብሏል። ይህንን መረጃ አስመልክቶ ምላሽ ተሰጥቷል። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ያልተረጋገጡ መረጃዎች ሲሰራጩም ነበር። ቲክቫህ ኢትዮጵያ ጄኔራሉን አግኝቼ አውርቻቸዋለሁ በማለት መረጃ አጋርቷል። በቲክቫህ ኢትዮጵያ መሰረትም ጄኔራል ሳሞራ የኑስ የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው ብለውኛል ሲል መረጃውን አጋርቶታል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም በማለት ምላሽ ሰጥተውኛል ብለዋል። ዜናውን በተመለከተ እየተወራ ያለው ተመርዟል፣ ከፍተኛ ስጋት ላይ ነው የሚለው ከኔ ጋር የሌለ በማለት መልስ ሰጥቷል ብለዋል። ወደ ሌላኛው ጉዳያችን ስንሻገር በትግራይ ሰማይ ዛሬም የጦርነት ደመና እያንዣበበ ይመስላል። በአፋር በኩል ወደ ህዝብ የሚገባን የሸቀጥ ዕቃ የብልጽግናው አገዛዝ ከልክሏል። ብልጽግና ትናንት እንዳደረገው ምግብን ማስራብ የጦርነት ስልት አድርጎ ለመጠቀም ያሰበ ይመስላል። ይሁን እንጂ ቅሉ በትናንት በሬ ዛሬ አይታረስም የሚለው የሀገሬ ምሳሌያዊ ንግግር አገዛዙን የገጠመው ይመስላል። በሌላ በኩል ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናግረዋል። በቅርቡ በደቡባዊ ትግራይ ዞን በሚገኙ ከተሞች የተቃውሞ ሰልፎች መከናወናቸው ይታወሳል። ለዚህ ደግሞ ምክንያቱ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በዚህ አካባቢ ያሉ አመራሮችን እንደሚቀይሩ መግለጻቸው ነበር። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎች የአመራር ለውጥ ማድረጉ ይታወቃል። ይሁን እንጂ ደቡባዊ ትግራይ ዞን እስካሁን የአመራር ለውጥ አላደረገም። ህዝባዊ ተቃውሞዎች መነሳታቸው ተከትሎ በንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለ ሁኔታ ከቢቢሲ ትግረኛ ጋር ቃለ ምልልስ አድርገዋል። በዞኑ የተደረገው ተቃውሞ በትግራይ ያለው ፖለቲካ አሁን የደረሰበትን ሁኔታ ያሳያል ያሉት አቶ ሀፍቱ ጉዳዩ አደገኛ ደረጃ ላይ እንደሚገኝ አስታውቀዋል። በህወሓት ውስጥ ያለው አንደኛው አንጃ ሁሉንም በክልሉ ውስጥ የሚገኝ አካባቢና ተቋማት ለመቆጣጠር ማቀዱን ህዝቡን ለተቃውሞ አደባባይ እንዳይወጣ እንዳደረገ አስረድተዋል። በቅርቡ አዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ወደ አካባቢው መሄዳቸውን በተመለከተ የተጠየቁት ዋና አስተዳዳሪው ሲመልሱ ፕሬዝዳንቱ ለ5 ቀናት ደቡብ ትግራይ ዞንን መጎብኘታቸውን ጠቅሰዋል። በቆይታቸውም የህዝቡን ቅሬታ ማስረዳታቸውንና መፍትሄ ያሉትን ማቅረባቸውን ገልጸው ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ እንደሚያስፈልገው አስታውቀዋል። የዶክተር ደብረጽዮን ቡድን ደቡባዊ ትግራይን በኃይል ለመቆጣጠር የሚሞክር ከሆነ ምላሻችሁ ምን ይሆናል የሚል ጥያቄ የቀረበላቸው አቶ ሀፍቱ ሲመልሱ እኛ ጠንካራ ህዝብ ብንሆንም ጦረኛ አይደለንም። እነሱ በኃይል ለመቆጣጠር ከመጡ የሚጎዱት ህዝባችን ነው፣ የሚያጠፉትም ትግራይን ነው። እነሱ በኃይል ደቡባዊ ትግራይ ሊገቡ ይችላሉ፣ ነገር ግን ህዝቡን ማስተዳደር አይችሉም ካሉ በኋላ ይህ አይነቱ ሐሳብ ቀይ መስመር መሆኑን ገልጸዋል።
ወደ ሌላኛው ዝርዝር ጉዳያችን ስንሻገር በኢትዮጵያ እየሰጠ ያለውን የምግብ እርዳታ በሰኔ ወር ሊያቋርጥ እንደሚችል ተጠቁሟል። የተባበሩት መንግስታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት በመጪው ሰኔ ወር ሊያቋርጥ እንደሚችል አስታውቋል። የምግብ እርዳታ መጠን ቅነሳው በስደተኞች ላይ ተግባራዊ መደረጉንም የዓለም ምግብ ፕሮግራም ባወጣው መግለጫ አመላክቷል። በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ያለው ተቋሙ በትግራይ ክልል ሲካሄድ የነበረው ጦርነት የሰላም ስምምነቱ ቢያስቆመውም በሌሎች ሀገሪቱ ክፍሎች በተለይም በአማራና ኦሮሚያ በማካሄድ ላይ ያሉት በትጥቅ የተደገፉ ግጭቶች ኤጀንሲውን ለተጨማሪ ወጪና አደጋ እያጋለጠው መሆኑን አስታውቋል። ወደ ሌላኛው ጉዳያችን ስንሻገር ኤርትራን ከምድረ ገጽ እናጠፋታለን የሚል ይዘት ያለው የሀገሪቱ መከላከያ ሚኒስትር አይሻ መሐመድ ንግግር ተናግረዋል። በሀገሪቱ ካሉት ዞዎች ሙሉውን ወደ ውጊያ ቀጠና ገብቶ የሚዋጋ ጦር የሚመሩት መከላከያ ሰራዊታችን የተዘጋጀው ቤታችን ላሉት አይደለም በተሳተ ስሌት የኢትዮጵያን ብሔራዊ ጥቅምና ክብር ለሚደፍሩ ሀገራት እንጂ በማለት በግልጽ ኤርትራ ላይ ዛቻ አሰምተዋል። በመዋቅር እየተዋጋ ያለን ኃይል ከ2 ዓመታት በላይ በሰማይም በምድርም ማሸነፍ ያልተቻለን በምስራቅ አፍሪካ አዲስ ኃይል የተባለለትን ለነዚህ ትንንሽ የሰፈር ቡድኖች ሚሊሻው በቂ ነው የሚል ምላሽ ሲሰጡም ተሰምቷል። ኤርትራን ሀገር ብሎ ለመጥራት የማይቻል ህዝቡ በፍርሃት ተሸብቦ የሚኖርባት ተሰዶ ያለቀባት ሀገር መሪ ነኝ የሚለው በዚህ ልክ ስለ ኢትዮጵያ ለመናገር መድፈሩ የተለመደ የነሱ ባህሪ ነው ሲሉ የኢፌዴሪ መከላከያ ሚኒስትሯ ተናግረዋል። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የተደመጡት የሀገር መከላከያ ሚኒስትሯ እነዚህ ጥቂት ህዝቦች እንደ በረዶ ለማቅለጥ ሙሉ አቅማችን መጠቀም አይገባንም አይነት ይዘት ያለው ንግግር ተናግረዋል። የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገር የሆነው ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓመተ ምህረት በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው እንደነበር በሰፊው ተዘግቧል። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ አፈወርቂ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ ተደምጠው ነበር። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ክስ ሲያሰሙም ነበር። የመከላከያ ሚኒስትሩ አይሻ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈው ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ነው ወቀሳ፣ ዛቻና ማስፈራሪያ የሰነዘሩት። ወደ ሌላኛው ጉዳያችን ስንሻገር የወንዳ ወንድ ቁመና ባለቤት የሚባልለት ቆፍጣና ኩሩ ለሀገሩ ህዝቦች ልቡሩሩ ለጠላት ኮሶ የሚባለው የቡርኪና ፋሶ ጎልማሳ የዘመናችን ተጽዕኖ ፈጣሪ የሚል ስም ዓለም ሸልመዋለች። ዓለም ሁሌም አሸናፊዎች ናት የሚለው ንግግር ከትራኦሬ ጋር ይገጥማል። ጠላቱንም ሞቱንም ከአንዴም 2-3 ያሸንፎታል ይባልለታል። ትራኦሬ አፍሪካን ዩናይትድ በሚል አቋም ይታወቃል። ይህ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ አፍሪካ አህጉር ቁጥር 1 ተጽዕኖ ፈጣሪና የአፍሪካን ወጣቶች ተስፋና የሚዲያ ትኩረት የሳበ መሪ ነው ተብሏል። ጥናቱን አደረኩ ባለው የፓወርፉል አፍሪካ የተሰኘ በአፍሪካ ሁለንተናዊ ጉዳዮች ዙሪያ የሚሰራ ተቋም እንደገለጸው ከሆነ በአህጉሪቱ ካሉ 55 ሀገራት መሪዎች በዲፕሎማሲያዊ በተሰሚነት በተቀባይነትና ተወዳጅነት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ቀዳሚው ነው ብሏል። አደረኩት ባለው ጥናት እንደገለጸው ከሆነ
ቡርኪና ፋሶ፣ ማሊና ኒጀር መሪዎችን በማሳመን የጋራ ኃይል በማቋቋም በጥር ወር የጋና ፕሬዝዳንት ጆን መሃማ ቃለ መሐላ በፈጸሙት ወቅት በስፍራው መገኘቱን ተከትሎ 21 የሀገር መሪዎች በተለያዩ የጋና ህዝብ በሰጠው ትልቅ አድናቆት ባሳለፍነው ወር ከ10 በላይ ሀገራት የተደረጉ የድጋፍ ሰልፎችም ነበሩ። የሩሲያውን ፑቲን ጨምሮ ሌሎች ሀገራት ጉብኝት ወቅት በሀገሪቱ በተሰጠው ከፍ ያለ አቀባበልና የተለየ ፕሮቶኮል በዩቲዩብ በፌስቡክና ሌሎች ኤሌክትሪክ ሚዲያዎች በሚዘዋወሩ የድጋፍ ሐሳቦች ተቀባይነቱም ከፍ ያለ ነው ብለዋል። በሰው ሰራሽ አስተውሎት እንደ አርኬሊና ሪሃና፣ ጀስቲን ባይበርና ቢዮንስ ያሉ የሙዚቃ ኮከቦች በተሰሩ ቪዲዮ የእይታ ብዛት በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኬንሰኒን ጨምሮ በርካታ አፍሪካውያን ተጽዕኖ ፈጣሪ ስለ ትራኦሬ የሰጧቸው አስተያየቶች በአፍሪካ ቀዳሚው ተወዳጅና ተጽዕኖ ፈጣሪ መሪ አድርጎታል ሲል ገልጿል። ለዛሬ ያዝናቸው መረጃዎች እነኚህ ይመስሉ ነበር። ቸር ቆዩ።